ሰላም እንዴት ናችሁ? ዛሬ በዚህ የመጣሁት ራሴን ላስተዋውቃችሁ ነው። በዚህ በሶሻል ሚዲያ ላይ መቆየት ስለምፈልግ ከመተዋወቅ ብንጀምር ይሻላል። ነጻነት እባላለሁ። የባለትዳርና የሶስት ልጆች እናት ነኝ። ልጆቼ 11 ዓመት ተኩል፣ 7 ተኩልና 3 ተኩል ናቸው። የመካከለኛው ልጅ ወንድ ነው። የመካከለኛው ልጅ ነው ኦቲዝም ያለው። ኦቲዝም እንዳለው ጥርጣሬ የጀመርኩት በ15 ወር ጀምሮ ነው። ከዛ በኋላ ግን ትንሽ ቆይቷል እስከሚያዩ ድረስ ስፔሻሊስቶቹ። ምክንያቱም በወቅቱ ኮቪድ ስለነበረ በቀላሉም ደግሞ ፊዚካሊ ምንም ነገር የሚታይበት ነገር ስላልነበር በቀላሉ ሊታይ ስላልቻለ ግልጽ ስላልነበረ ለሐኪሟ ያው በስልክ ነበር ያን ጊዜና ግልጽ ስላልነበረ ኮቪድ እስከሚያልፍ ድረስ የግዴታ መጠበቅ ተገድጃለሁ። ከዛም በኋላ ግን በጣም በእውነት ለመናገር በቃ በጣም በትልቅ እንትን ነው ያዩልኝ። ማለት ምንም የሚታይበት ነገር አለመኖሩ ትንሽ ስለሆነ በጣም በዚህ በ15 ደቂቃ ሐኪም በምታሳዩበት ሰዓት የሚታይ ነገር ምንም ስላልነበረው ትንሽ ያስቸግሮኛል እስኪያዩለት ያለውን ነገር እስኪያዩ ድረስ እና ከዛ ስፔሻሊስቶቹ ጋር ሄዶ በቃ በቴራፒ እንደሚያስፈልገው ያሉት የታወቀው ከ2 ዓመት 3 ወር ከ2 ዓመት 4 ወር አካባቢ ነው። ከዛ በኋላ ቴራፒ ነው ያለው እስካሁን ድረስ። ያው እንደምታውቁት ኮንዲሽን ነው ኦቲዝም። ስለዚህ የሚለቅ ነገር ወይ የሚቀር ነገር አይደለም፣ በሽታ አይደለም፣ በአንድ ጊዜ የምታስለቅቁት ነገር አይደለም። ስለዚህ ቀጥሏል እና ዛሬ ላይ የ3 ዓመት ወይም ደግሞ 2 ዓመት ተኩል ከ2 ዓመት ላይ ወይም ደግሞ 3-4 ዓመት ላይ 5 ዓመት ላይ 6 ዓመት ላይ ያለው ችግር የለም። ግን ሌሎች ችግሮች አሉ። ማለት በዛ ወቅት የነበሩት ምንም የማይናገር የማይሰማ የሚመስለው ሳሙኤል አይደለም አሁን ያለው። ሳሙኤል ይባላል በነገራችን ላይ። ግን ደግሞ አሁን ላይ ያወራል፣ በደንብ ይግባባል። አሁን ላይ ማድረግ ያለብን እናደርጋለን። ግን እንዳልኳችሁ የሚቀረፍ አይደለም። የእድሜ ልክ ጉዳይ ስለሆነ አሁንም በስራ ላይ ነው ያለነው ማለት ነው። እና እኔ ስለዚህ ጉዳይ ሼር ላደርጋችሁ እፈልጋለሁ። ስለ ህይወቴ፣ ስለ አኗኗሬ፣ እንዴት ይሄ ነገር ደግሞ ህይወቴን እንደቀየረው፣ የየዕለቱ ምን ያህል ስትራግል እንዳለ አንድ እናት ስፔሻል ኒድ የሆነ ልጅ ሲኖራት ምን ያህል ያለባትን ጫና ያለውን ነገር ላሳያችሁ እፈልጋለሁ። እንድታዝኑልኝ አይደለም ግን ምናልባት አንዲት እናት ሰምታ ግንዛቤ ቢኖራት፣ አንድ ቤተሰብ ግንዛቤ ቢኖረው በዚህ ነገር ላይ ያለን አስተሳሰብ ቢቀየር በማለት ነው። ምክንያቱም ኢትዮጵያ 2 ጊዜ ሄጃለሁ። በሄድኩባቸው ጊዜዎች ብዙ ነገሮች አይቻለሁ እና ብዙ መለወጥ ያለብን ነገሮች አሉና እኔ በበኩሌ በቃ አንድ እናት ብትበረታ፣ አንድ እናት ብትጽናና፣ ወይም ደግሞ አንድ እናት ማቴሪያል እንዴት አድርጋ መስራት እንዳለባት ተቸግራ ከሆነ እንዴት መስራት እንዳለባት ባሳያት ለእኔ ትልቅ የአእምሮ እርካታ እንትን ይሰጠኛል። ስለዚህ በዚህ ላይ ልሰራ እፈልጋለሁ። ሌላው ደግሞ እንደገና ልነካው የምፈልገው ደግሞ ስፔሻል ኒድ ያላቸው ልጆች ወንድምና እህቶች ሳይኮሎጂካሊ ሊሆን ይችላል፣ ሶሻል ላይፋቸው ላይ ሊሆን ይችላል ያለው ተጽዕኖ ያለውን ነገር መንካት እፈልጋለሁ። በጣም የኔ ልጅ ምግብ ሴሌክቲቭ ነው፣ በጣም ይመርጣል። እሱንም መንካት እፈልጋለሁ። ብቻ ብዙ መንካት የምፈልጋቸው ሀሳቦች አሉ በዚህ ላይ እና የሚጠይቀኝ ሰው ደግሞ ጥያቄ ካለ ወይም ማቴሪያል እፈልጋለሁ ልጄን እንዴት ሀሁ ላስተምር ወይም እንዴት አንድ ነገርን እንዲችል አድርግ የምትሉም ካላችሁ ልትጽፉልኝ ትችላላችሁ። ሌላው ደግሞ በጣም ትኩረት ልንሰጠው የሚገባው ደግሞ በጎረቤታችን ወይም በአካባቢያችን አንድ እንደዚህ አይነት ችግር ያለባት እናት ካለች ራሱ እንዴት አድርገን እንርዳት? ባንረዳ እንኳን እንዴት እንረዳት? ማለት እንዴት አድርገን አይናችንን ከማየት ወይም ደግሞ እጃችንን ጣታችንን ከመቀሰር ወደ እሷ ወይም ደግሞ የሆነ መጥፎ አስተያየት ለመስጠት እንዳንቸኩል። አንዳንዴ ዝም ማለትም እኮ ጥሩ ነው የማናውቀውን ነገር አስተያየት አለመስጠት እና እነዚህ ነገሮች አብረን እንድናይ እፈልጋለሁ። እና ለዛ ነው በዚህ የመጣሁት። ያለውን እውነት ያለውን ሪያሊቲ